የአሜሪካ ዛቻና የሚጠበቀው የኢራን መልስ። ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ስምምነት ለማድረግ እየለመኑ ነው እንጂ እኔ አይደለሁም አሉ። አክለውም ይህን ለማድረግ ፈቃደኛ መሆናችንን አላውቅም በማለት ገልጸዋል። ይህ በእንዲህ እንዳለ የእስራኤል የአየር ጥቃት የእስላማዊ አብዮታዊ ጥበቃ ኮርፖሬሽን የባሕር ኃይል አዛዥ የሆኑትን አሊሬዛ ታንግሲሪን መግደሉን አሜሪካና እስራኤል ተናገሩ። ሆኖም ግን እስካሁን በኢራን በኩል ምንም ማረጋገጫ አልተሰጠም። የኢራን ሚሳኤሎች በማዕከላዊ እና በሰሜን እስራኤል ላይ ኢላማ ሲያደርጉ፣ በበኩላቸው አሜሪካና እስራኤል በኢራን ላይ ጥቃት እያደረሱ እንደሚገኙ ተገለጸ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በደቡባዊ ሊባኖስ የመከላከያ ቀጠና እያሰፋች ሊባኖስን የጦር ድብደባ አድርሳለች። ኢራን ባደረገችው ጦርነት በአቡ ዳቢ ፍርስራሽ ቢያንስ 2 ሰዎች ሲሞቱ 3 ቆስለዋል። ይህ በእንዲህ እንዳለ ባህሬን፣ ኩዌትና ሳዑዲ አረቢያ የኢራን ሚሳኤሎችን እና ሰው አልባ አውሮፕላኖችን መጥለፋቸውን ገልጸዋል። ፕሬዝዳንት ትራምፕ ሐሙስ ዕለት ኢራን ጦርነቱን ለማቆም የቀረበውን ሐሳብ እንድትቀበል ያሳሰቡ ሲሆን ያለበለዚያ ግን እኛን እናጠፋቸዋለን ሲሉ አስጠንቅቀዋል። ፕሬዝዳንቱ ዛቻቸውን የሰጡት እስራኤል ወሳኝ የሆነ የነዳጅ ማጓጓዣ መንገድን ኢራን ለመዝጋት በምታደርገው ጥረት ሲመራ የነበረውን የባሕር ኃይል አዛዥ መግደሏን እስራኤል ከተናገረች ከሰዓታት በኋላ ነው ሲሉ አልጃዚራና ኒውዮርክ ታይምስ ዘግበዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ።